የሁለተኛ ደረጃ ተማሪው የግለሰብ የትምህርት ፕሮግራም ኤአይፒን ካለው እሱ የሚመረቀው በትምህርት ቤቱ የምረቃ መስፈርቶች ነው ወይስ በሌሎች መመዘኛዎች? የኤአይፒ ቡድኑ ያን ውሳኔ እንዴት እንደሚያደርግ አስበው ታውቃላችሁ? ልጅዎ 9ኛ ወይም 10ኛ ክፍል ሲገባ ይህን ጥያቄ ማሰብ መጀመር የሚገባበት ጊዜ ነው። በሚነሶታ የከፍተኛ ትምህርት ዲፕሎማ የሚያገኙ ተማሪዎች ሁሉ ተመሳሳይ ዲፕሎማ ይቀበላሉ። ግን እሱን ለማግኘት ሁለት መንገዶች አሉ። የኤአይፒ ቡድኑ አባላቱ እርስዎንና ተማሪውን ጨምሮ አንድ ተማሪ እንደሚመረቅ ይወስናል። ይህም በግዛቱና የዲስትሪክቱ የምረቃ የክሬዲት እና የግምገማ መስፈርቶች መሰረት ብዙ ጊዜ በክሬዲት መመረቅ ተብሎ የሚጠራ ነው። ወይም በኤአይፒ ቡድኑ የሚወስኑ የተለየ የግለሰብ መስፈርቶችን በማሟላት በኤአይፒ መመረቅ ተብሎ የሚጠራ ነው። ይህን ውሳኔ ለመስጠት የተወሰነ መንገድ የለም። በእያንዳንዱ ተማሪ የግል ሁኔታ ላይ የተመሰረተ ነው። እንደ ወላጅ ልጅዎ የምረቃ መስፈርቶችን ለማሟላት በትክክል መንገድ ላይ እንዳለ ስለሆነ ጥያቄዎችን መጠየቅ አስፈላጊ ነው። የኤአይፒ ቡድኑን ለመጠየቅ ዋናው ጥያቄ ምንድን ነው? ልጄ ለመመረቅ የሚያስፈልጉትን ክሬዲቶች ሁሉ ለማግኘት እና ክሬዲት ላይ ተመርኮዞ ለመመረቅ የሚያስፈልጉትን የመመረቂያ ፈተናዎች ለመውሰድ በትክክለኛው መንገድ ላይ ነው? ይህ ቻርት ለኤአይፒ ቡድን የውሳኔ መስጫ ሂደት ምሳሌ ነው። ለዚያ ጥያቄ መልሳቸው እንዲህ ከሆነ እስካሁን አይደለም። የኤአይፒ ቡድኑን ተማሪው በክሬዲቶች ለመመረቅ በትክክል መንገድ ላይ እንዲደርስ ወይም እንዲቆይ ምን አይነት ድጋፍ ወይም አገልግሎት እንደሚያስፈልግ ጠይቁ። ቡድኑ እነሱ ከመድረስ አንችልም ብለው ካሰቡ ከዚያ ተማሪው በራሱ ኤአይፒ መሰረት መመረቅ እንዲችል የሚጠቀሙበትን ምክንያቶችና መስፈርቶች ይወስናሉ። እነዚህ መስፈርቶች በልጅዎ ኤአይፒ ውስጥ መመዝገባቸውን እርግጠኛ ይሁኑ። ሊታሰቡ የሚገቡ ሌሎች ጥያቄዎች ለወጣት ልጄ መማርን ለመደገፍ ምን አይነት የእገዛ ቴክኖሎጂ መጠቀም ይቻላል? በኤአይፒ ላይ ተመስርተው መመረቃቸው በልጅዎ ወጣት ለትምህርትና ለሥራ የወደፊት እቅዶች ላይ እንዴት ሊጽናና ይችላል? ለነፃ ኑሮ አማራጮች ብቁነታቸውን ይነካዋል? ለተጨማሪ ምክሮች በዚህ ቪዲዮ የመግለጫ ክፍል ውስጥ የተያያዘውን ሰነድ ይመልከቱ። ተማሪው ዲፕሎማ እንዴት እንደሚያገኝ ምንም ይሁን ምን ዲፕሎማውና የውጤት መዝገቡ እሱ አካል ጉዳተኛ መሆኑን ማሳወቅ አይችሉም። የውጤት መዝገቡ ተሻሽሎ ወይም አማራጭ የትምህርት ፕሮግራም ያለባቸውን ክፍሎች እንደወሰዱ ማመልከት ይችላል። ነገር ግን በአጠቃላይ ትምህርት ፕሮግራም ውስጥ ማስተካከያዎችን እንደተቀበሉ ማመልከት አይችልም። አስታውሱ፣ ተማሪው ዲፕሎማውን አንዴ ከተቀበለ ከዚያ በኋላ የልዩ ትምህርት አገልግሎቶችን ለመቀበል ብቁ አይሆንም። የምረቃ መስፈርቶችን ኤአይፒ ስለሚመለከቱ ተጨማሪ ጥያቄዎች ካሉት ከስር ሴንተርን ያነጋግሩ። በመስመር ላይ ሊያገኙን ይችላሉ ወይም ደውለው ከወላጅ አድቮኬት የመልስ ደወል እንዲደርሰው ይጠይቁ። አስታውሱ፣ በዚህ ጉዞ ላይ ብቻዎትን አይደሉም። ይችላሉ።